ነቢይ ዩሱፍና ከቃሌዎት ጋር ፍጥጫ ውስጥ ገብቷል። በምን ምክንያት ይሁን በርካቶችን እንግዲህ እያነጋገረ ያለው የሰሞኑ ጉዳይ ሆኗል። ነቢይ ዩሱፍ እንግዲህ በዋናነት ከስር መሰረቱ ትውልድ ስፍራ ላይ በነቢይነት በሚያገለግልበት ሰዓት ላይ ከፍተኛ ስደት እንደደረሰበትም የአካባቢ ነዋሪዎች ሲናገሩም ነበር። ኋላ ወደ ሐዋሳ ወጥቶ በከፍተኛ ስኬት ማገልገል መጀመሩም የሚታወቅም ነው። ከዛም አልፎ ወደ አዲስ አበባ በመምጣትም አልፎም ደግሞ በዓለም ደረጃ በመታወቅም ከተለያዩ ከአረብ ሀገራትም ከተለያዩ ሀገራት ለሱ ስጦታዎችን ይዘው በመምጣትም ዩሱፍን ሲያከብሩ ነበር። የሆነ ሰሞኑንማ በጣም ከባድ ክራይስት አርሚ ኢንተርናሽናል ቸርች በጣም በከፍተኛ ሁኔታ ተጽዕኖ ፈጥሯል በማለት በርካቶቹ ሀሳባቸውን ገልጸዋል። ከፊሎቹ ደግሞ ዩሱፍ ላይ እሱ እውነተኛ አገልጋይ አይደለም፣ ምክንያቱም ዘይት ሽያጭ ላይ ገዝት ሃውስ እያለ ብዙ ሰዎችን እያጭበረበረ ነው። ስለዚህ እሱ የክርስቶስ ልጅ ሳይሆን ክርስቶስ ሐዋርያት ምድር ላይ ሲመላለሱ እውነተኛ ወንጌል ይዞ ሲንቀሳቀሱ በሽታን ለመፈወስ በእግዚአብሔር ጸጋ እንጂ እሱ በነጻ የተዳነበት የተፈወሰበትን ለምን ገንዘብ ይቀበላል በማለትም ነው ደስ ያለው የፍቅር ስጦታ ይስጥ እንጂ በግዴታ እንዴት ነው ዘይት ችርቻሮ የሚደረገው በጌታ ስም መነገር አይሆንም ወይ በማለትም ነው በርካቶችም ቁጣ በማንሳት ዩሱፍ ላይ ሀሳብ ያቀረቡት። ዩሱፍ ደግሞ ያለው ዘይት ሽያጭ ላይ እየቀረበ ያለው ያለዛ ያ ካልተሸጠ ወንጌልን እንዴት ነው ማገለግለው በማለትም ነው። አብዛኛው ሰው ደግሞ ለጋሽ አይደለም፣ የኢትዮጵያ ሕዝብ በልግስና በመስጠት የተባረከ አብዛኛው ሕዝብ አይደለም በማለትም ነው ሀሳብን ሲያቀርብ የነበረው። ከዛም የተነሳ ወደ ደቡብ አፍሪካ ብዙ ጊዜ ሄዶ ማገልገሉ የሚታወስም ነው። በዘይት ዙሪያ በርካቶቹ ጥያቄዎች ሲያነሱበት ነበር። የኋላ ኋላ እንግዲህ ካውንስል በይፋ ዩሱፍ ላይ እገዳ ደብዳቤ ከዚህ በፊት በተለይ ሐዋሳ ላይ በመንግስት ወታደሮችና ሴኩሪቲዎች መታጀቡን ተከትሎ ማርሽ ባንድ ደማቅ አቀባበል ማድረጋቸውን ተከትሎ እንግዲህ ዩሱፍ ላይ ከፍተኛ መግለጫ መሰጠቱ የሚታወስም ነው። ታዲያስ መግለጫ ተሰጥቶስ በመሆኑ ኋላ ግን ዩሱፍ ባልተጠበቀ ሁኔታ ነገሮቹ እንዴት እንደሆነ አልታወቁም። ወደ ካውንስል መጥቶ አባል ሆነዋል። ይህ በጣም ለበርካቶች ጥያቄ የፈጠረበት ክስተትም ነው። እንግዲህ ዩሱፍ ካውንስል አባል እስከሆነ ድረስ ካውንስል ደግሞ ውስጥ ያሉት የቃሌዎት ሰዎች አሉ። ታዲያ ዩሱፍ ደቡብ አፍሪካ ሰሞኑን ወደ አገልግሎት ባቀናበት ሰዓት ላይ ቃሌዎት ቸርች ወይም ቤተክርስቲያን እሱ ላይ መግለጫ ወጥታለች። ዩሱፍ እንግዲህ በዚህ ዙሪያ ነው በርካቶችን የሚያወዛገበ ክስተት የተፈጠረው። ካውንስሉ ውስጥ ከሱ ጋር የሚሰሩት የቃሌዎት ሰዎች ከሆኑ እንዴት ነው ወደዛ ሲሄድ የውግዘት ደብዳቤ ነገር የወጣበት በማለት ነው በርካቶችም ጥያቄ ያነሱበት። ዩሱፍ ደግሞ እንደዚህ ብለዋል። አከርካሪ የተሰበረ ያረጀ ቡድን በማለት ትችት ለመስጠት ሞክሯል። ዩሱፍ እንግዲህ በምላሹ እንደዛ ነው ያለው። ደቡብ አፍሪካ ወደ አገልግሎት ባቀናበት ሰዓት ላይ ቃሌዎት ቤተክርስቲያን እሱን አታውቅም፣ እውቅና አልሰጠችም። ስለዚህ ከኛ ቤተክርስቲያን ስርዓት ውጪ የሚሄዱ ሰዎችም ብታግብ የተሻለ ይሆናል፣ ቤተክርስቲያኑን አልወከለም። ቃሌዎት ቤተክርስቲያን በፍጹም እዛ ጥሪ ልታደርግለት አትገባውም፣ አትችልም በማለትም ነው ዩሱፍ ላይ ከፍተኛ ተቃውሞና ሙግት ያስነሱበትም ክስተት የተፈጠረው ማለትም ነው። ይህ እንግዲህ በዋናነት ዩሱፍ በዚህ ዙሪያ ነው እሱም መግለጫ ምላሽ ለመስጠትም የሞከረው። እኔ ወንጌል እንጂ እየሰበኩ ያለሁት ሌላ አይደለም፣ የክርስቶስ መንግስት አስቀጥላለሁ። ከዚህ በፊትም እንደዚሁ በተመሳሳይ ሐዋሳ በነበረው በጋርድ ታጀበ በሚለው ላይ ጳውሎስ እንደዚሁ ኢየሩሳሌም ላይ በታስሮ በነበረበት ሰዓት ላይ በከፍተኛ ወታደር ታጅቧል ብለዋል። የኢዩ እጀባና የጳውሎስ ይለያያል። የጳውሎስ በሰዓቱ እንዳይገደል ስለፈሩት በዛ ሰዓት ብዙ ሰዎች ከሳሾች ነበሩ፣ አይሁዶች እንዳይገሉት። በዛ ላይ ደግሞ መከራ ላይ ነበር እንጂ ጳውሎስ ተደላድሎ አይደለም። ለወንጌል እየከፈለ ያለው መስዋዕትነት ነው እሱ ዋጋ እንጂ ክብር እንዳልሆነ ጭምርም ልታውቅ እንደሚገባ ጭምርም እንደማይገናኝም በርካቶቹም መጽሐፍ ቅዱስ እውቀት ያላቸው ሀሳባቸውን ሲያነሱ ነበር። ጳውሎስ በሰዓቱ እስር ቤት ነበረ እንጂ ለሽርሽር ወይም ለጭፈራ ለደም በማለት ነው በርካቶቹም እየገለጹ ያሉት። የጳውሎስን እንዴት ነው ሰው ወስዶ እንዴት እንደዚህ ያደርጋል በማለትም የጳውሎስ ዋጋ መክፈልን ማጣጣል አይሆንም ወይ በማለት ነው በርካቶቹ የገለጹ ያሉት። ጳውሎስ ከኢየሩሳሌም ወደዛ ሲሄድ ለፍርድ፣ ለሞት፣ ለስቃይ፣ ለእንግልት እንጂ እሱ ሲንቀሳቀስ የነበረው ለክብር ወይም ለመታየት እንዳልሆነ ለታይታ እንዳልሆነ ጭምርም የወጡት መረጃዎችና እውነታዎች ያሳያሉ። ጳውሎስ የከፈለ ዋጋን መስዋዕትነትን በማያውቁትና በፈለጉ መንገድ መተርጎም እንደማይቻል ጭምርም ሁኔታዎቹ እንደሚያስረዱ ጭምርም ሀሳባቸው ሲያነሱ ነበር። ዩሱፍ እንግዲህ በኩሉ ምላሽ የሰጠበትን በማስመልከት አጠቃላይ እንግዲህ ደቡብ አፍሪካ ቆይታ በማስመልከት ምን ላይ ድረስ የሚለው በርካቶችን ያነጋገረ ክስተት እንደሆነ ጭምርም ነው።